አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሰዓዳ ቲቪ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ባላችሁበት ቦታ የአላህ ሰላምታና እዝነት አይለያችሁ። እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ፣ በጣም ደህና ነኝ። ያው ብዙዎቻችሁ ጥያቄ ነው ብዙዎቻችሁ በውስጥ የምታወሩኝም አላችሁ። ስለ እኔ ህይወት ማወቅ የምትፈልጓላችሁ። ለዱባይ አዲስ ነኝ ብዬ ስል እንዴት አዲስ ነሽ አረብኛ እንደዚህ እየቻልሽ እንዴት አዲስ ነሽ ምናምን ብላችሁ የምትጠይቁኛላችሁ። እና ያው ጠቅለል አድርጌ እንግዲህ የሚዲያ ሰው ሲሆን ግዴታ ስለ እኔ ማንነት ልታውቁ ይገባል። ከእናንተ ምንም የሚደበቅ ነገር የለም። ሬዲ የኔ ህይወት ከእናንተ ምንም አይነት የሚደበቅ ነገር የለም። ሁሉም ነገር በይፋ ነው ማለት ነው። ማለት ቤተሰቦቼ ስለሆናችሁ። ሰዓዳ ማናት የሚለው ጥያቄ ጠቅላላ አድርጌ መልስላችኋለሁ። እና እኔ እንደናንተ በስደት አገር ብዙ አመት ቆይቻለሁ እና ያው ብዙ አመት ቆይቻለሁ ስልም ሰምታችኋል። በሆነ እንትን ላይ ላይቭም ላይ ይሁን በሆነ ቦታ ላይ ታውቃላችሁ አንዳንዶቻችሁ ማለት ነው። እና እንዴት ይህ ሁላ አመት ሰርተሽ እንዴት መልሰሽ ስደት ትመጫለሽ? ሲቀጥልስ እንዴት ነው መልሰሽ እዚህ ሀገር የመጣሽው የሚለው የብዙዎቻችሁ ጥያቄ ነው። ያው ህይወት መቼም እንዳሰባችሁት አይሆንም። ማለት ትፈራረቃለች። አንዴ ደስታ አለ፣ ከደስታ በኋላ ደግሞ ሀዘን አለ፣ ከሀዘን በኋላ ደግሞ ደስታ አለ። አንድ ወርቅ በእሳት ተፈትና ነው ወርቅ መሆን የምትችለው ማለት ነው። አሁን ወርቅ እንትን ስትል በእሳት ትፈተናለች። ፈተናውን አልፋ ነው ወደ ተወዳጅነት የምትወዱት ነገር ላይ የምትደርሱት ማለት ነው። ስለዚህ ፈተናዎቹን በትዕግስት መውጣት አለብን። አንደኛ ትዕግስት ብዙ ነገር ያስተምራል። አንደኛ አያያዝ ትማራላችሁ። ሁለተኛ ምን ባረግ ምን ብሰራ በየትኛው በኩል ብወድቅ ብላችሁ እንድታስቡት ይረዳችኋል። እና ህይወት ብዙ ነገር ታስተምራለች። ትዕግስት ማለት ብዙ ነገር ታስተምራለች። ትዕግስትን አትጥሉት፣ ፈተናም ደግሞ አትጥሉት። ማለት ብቻ በጤናችን የሚመጣ ነገር እሱ ይመልስልን እንጂ አንዳንዴ ፈተናዎቹን ልትወዱት ይገባል። ለምን አንዳንድ አባቶች ምን ይላሉ? የጠዋት እንጀራ ሳይሆን የማታ እንጀራ ስጠኝ ነው የሚሉት። ምክንያቱም የጠዋቱ ትንሽም ስንጓዝበት ያልቃል፣ የማታው ግን ምክንያቱም የጠዋቱ የማይወደደው ለምንድን ነው? ሰውነታችን አይደካከምም፣ ጉልበታችን አለ። በዛ ሰዓት እንደምንም ተቋቁመን ማለፍ እንችላለን። የማታው እንጀራ ደግሞ በወደቅን ሰዓት ሲቀጥል ደግሞ በቃ ምንም እንግዲህ የአንድ ሰው ሆኖ ማርጀት፣ መታመም፣ መውደቅ እንግዲህ መጨረሻ ላይ የሚታወቀው ደግሞ በማታ ላይ ነው። ብዙ ነገራቶችን ተያይዞ በአንድ የሚመጡት ማታ ላይ ነው፣ የማታ እንጀራ ላይ ነው። ስለዚህ በዛ ሰዓት ደግሞ እንጀራ ካለ በብዙ ነገር መውጣት ይቻላል ማለት ነው። እና ብዙ ጊዜ አባቶች ምን ይላሉ? የማታ እንጀራ ሳይሆን የጠዋት እንጀራ ሳይሆን የማታ እንጀራ ይስጠኝ ይላሉ። እና ይህን ያልኩላችሁ መሰረት ምንድን ነው? እኔ ሰዓዳ እንደናንተም ስደት ሀገር ብዙ ጊዜ ሰርቻለሁ እና ብነግራችሁ በጣም ታዝናላችሁ።
ባህሬን የተወሰነ 1-5 ዓመት ሰራው። ሳውዲም እንደዚሁ ሰራው። ሳውዲ ወደ 6 ዓመት ገደባ እንደዛ ሰራው። ዱባይ ደግሞ አሁን አመቴ ከምናምን ነው አሁን አመቴ ሊሞላ ነው። ከዛ በፊት ደግሞ 1 ዓመት ሰራው። 2 ዓመት ማለት ትችላላችሁ። እስካሁን የሰራሽበትን ብር የታለ ልትሉ ይችላላችሁ። ስለዚህ ፈተና ማለፉ ፈተና መፈተኑ ጥሩ ነው ብዬ የምላችሁ ለዚህ ነው። ብሩን የት አለ ብላችሁ ስትሉኝ እንደ ማንኛውም ሰው ይሆናል ብዬ የሆነ ቦታ ገዝቼ ነበር። ቦታው ስገዛ ከአንድም 2 ቦታ ነው የገዛሁት የነበረው። ያን ቦታ አንዱ ትንሽ የቤት ነበራት እንጂ ወደ 300 ካሬ ሜትር ነው። አንድ ሰፈር ነው የገዛሁት። ብቻው ታጥሮ ነበር የኑሮ ማለት ነው። አንዱ ደግሞ 200 ካሬ ሜትር ነው። እሱን ገዝቼ 200 ካሬ ሜትር ነበር። እሱን ገዛ። ከዛ በኋላ እሱ ገዝቼ ከዛ በኋላ ቤቱን አሳደስኩኝ። ቤቱን አሳደስኩ። ከዛ እንትን አልኩኝ ማሳደስ ጀመርኩኝ። ቤቱን ለመስራት ወሰንኩኝ። ከዛ በሱ ብዙ ወጪ ወጣ። የቤት ሙሉ እቃ ተገዛ። ከዛ በኋላ ቤቱ እንዳለ እቃዎች አሁን ለምሳሌ በትዕዛዝ ነው የተሰሩት የነበረው። በምፈልገው አለ አይደለም በቃ ስደት ዓለም ስንሆን በምመኘው አይነት መሰረት ነበር ያሰራኋቸው የነበረው። እኔ ደግሞ አንድ ያሰብኩት ነገር ህልሞቼ ያ ነገር በቃ ማድረግ አለብኝ ብዬ ካልኩኝ እንትን እላለሁ። ያ ነገር አስቀምጠዋለሁ። በቃ ማድረግ እፈልጋለሁ ብዬ ካልኩኝም አደርገዋለሁ። የቤቱ ዲዛይነር ሲሰራ ከሳውዲ አረቢያ የሆነች አንድ ጓደኛዬ የአማራ ክልል ነበረች። እሷ የቦሮና አካባቢ ልጅ ነበረች። እሷ የሰራችው ቤት አይነት ነው። ፎቶ ከሷ ተቀብዬ በቤቱ በእሷን ስታይል ነበር የተሰራ የነበረው ማለት ነው። ከዛ በኋላ ቤቱን ሰራሁት፣ እቃ ተገዛ። ከዛ በኋላ በመሀል ደግሞ እንዳልታሰበ ይሄ የቤት ፈረሳ መጣ። የቤት ፈረሳ ሲመጣ እነዚህ በትዕዛዝ ያሰራኋቸው እቃዎች ምን ያልኳቸው እቃዎች በክብር የተቀመጡት የነበረው እንግዲህ የአዲስ አበባ ቤት መቼም ታውቁታላችሁ። ቤት ከፈረሰባችሁ ምንም አይነት ነገር እንትን አትሉም ማለት በቃ እቃችሁ ማስቀመጫ ቦታ ነው የምታጡት። ከዛ እኔን ይሄን እቃዎች ወደ አዲስ አበባ እንዲሄዱ ተደረገ። ያው የአዲስ አበባ ቤቶች ግቢው ምን ጠባብ ነው እንደሚታወቅ። የት ይሄዱ? ቁም ሳጥኑ ወደ ላይ ወደ 2 ሜትር እንደዛ አካባቢ ነው እንዳለ። እንትኖቹ ነጭ ናቸው፣ በነጭ ነው የተሰሩት። በጋ ላይ ነበር። በዛው ዕለት በማግስቱ ዝናብ አንጠባጠብ ጀመረ። ከዛ በኋላ ደግሞ እነዛ እቃዎች ሁላ ደጅ ላይ ተቀምጦ ነበር። ቤት ውስጥ እኔ የነበርኩበት ቤት ውስጥ እቃዎቹ እንዳይጠቁሩ ብዬ እጣን አይጭስም ነበር። ስለዚህ የዛኔ እንዴ በቃ እንደዚህ ሆነ ማለት ነው ብዬ የዛኔ ነው የነቃሁት። እቃዎቹን ደጅ ላይ ሳያቸው ማለት ነው ህይወት በቃ እንደዚህ ሆንኩኝ ምናምን ብዬ ማለት ነው። ነገሩን በትዕግስት አለፍኩት። ከዛ በኋላ ደግሞ ያው ቤቶቹን አንድ እቃችን ባወጣን በስንተኛው ቀን ከዛ አፈረሱት። እቃችን ካወጣን በኋላ እንዳላፈረሱት ማለት ነው። ያው ሁለቱም ቦታ ፈረሰ። እኔ ብቻ አይደለም ሙሉ ቤተሰብ፣ በእኔም በኩል ብዙ ቤተሰብ ፈርሶበታል። አካባቢ ሁላ ነው የፈረሰው።
ቢያንስ ከ400 ከ500 ቤት በላዮች ነው የፈረሱት። ይበልጣል፣ እንደውም ከ1000 በላይ ቤት ይሆናሉ። ከዛ በኋላ እንግዲህ እንጨቱ የሚጣል ቀን፣ ቤቱ የሚወድቅ ቀን፣ በቃ የጣሉት ቀን ሄድን፣ ዝም ብለን ለማየት ማለት ነው። ሄድንና አንድ የጎረቤታችን ልጅ ነበረች። ከእሷም ጋር የእሷም ባል ነበር። ከዛ አንድ ላይ ቁጭ አልን። ቁጭ ባልንበት ቦታ እንግዲህ የእንትን ነገር ልነግራችሁ እኮ ነው። እነዚህ ወታደሮች መጡ። ለምንድነው እዚህ ጋር ቁጭ ያላችሁት አሉን ሲሉን፣ እነሱ ዝም አሏቸው። ያው መልስ ከሰጣችሁ በአሁን ጊዜ የሰው ህይወት ትንኝ የሆነበት ዘመን ነው ጊዜው ማለት ነው። አንድ ሰው ለምን ተነፈሰ የሚባልበት ዘመን ላይ ነው ያለነው አሁን ማለት ነው። እና በዛ ሰዓት እኔ ስሜታዊ ሆንኩኝ። ጭራሽ እንደዚህ በለፋንበት እንደዚህ በሆንበት ትንሽ ቁጭ ስላለን ለምን እዚህ ጋር ተቀመጣችሁ ነበር? ቁጭ ብለን ስላየን እኮ ነው። ለምን ቁጭ አላችሁ እዚህ ጋር ተነሱ ብሎ ማለት ነው። ከዛ እኔ ምን አልኩት ለአንዱ ወታደር ነው፣ የኔ ወንድም አልኩት፣ የኔና ያንተ ቤት አልኩት በክንድ ነው የሚለካው አልኩት። ያ በክንድ የተለካው ማንንም አይነፍገንም አልኩት። ከዛ አንዱ ከሱ ጋር የነበረው ጓደኛው በሆነ ነገር አውራው፣ በቋንቋቸው አወራው። ማለት እኔ እንደዚህ ያልኩበት ምክንያት እኔ አልደነቀኝም። በቃ እነሱ በሱ ከተመጻደቁ ነገ የኔና የሱ ጉድጓድ እኩል ነው የሚቆፈረው። እሱም በልኩ ነው፣ እኔም በልኬ ነው። የኛ ድርሻችን መሬት ማለት እሷ ነች፣ የሚገባው ከሆነ ማለት ነው። እና ሰዓዳ ማለት እቺ ነች። ስለዚህ ስለ እኔ ማወቅ የፈለጋችሁ በሙሉ የኔ ህይወት ይኸው ነው። ግን አላህ ይዤ አልወድቅም፣ አላህ ይዤ እነሳለሁ። እሺ ወዳጆቼ።